እንደዚህ አይነት የሚያምር ከቨር ፔጅ ማይክሮሶፍት ወርድን በመጠቀም ብቻ በአጭር ደቂቃ ውስጥ እንዴት መስራት እንደሚቻል ስቴፕ ባይ ስቴፕ በዚህ ቪዲዮ የማሳያችሁ ነው የሚሆነው። እስከ ቪዲዮ መጨረሻ ድረስ አብራችሁ የሚሆኑ። በመጀመሪያ ማይክሮሶፍት ኦፊስ ወርድ መክፈት ስለሚያስፈልገን እንከፍታለን። ከከፈትን በኋላ መጀመሪያ ፔጅ ቦርደር መስራት ከፈለግን እንሰራለን። አንዳንድ ሰው ግን ከቨር ፔጅ ላይ ፔጅ ቦርደር እንዲኖረው አይፈልግም። ነገር ግን እኔ ቢኖረው አሪፍ ነው ብዬ ስለማስብ ፔጅ ቦርደር እሰራለሁኝ ማለት ነው። ፔጅ ቦርደር ለመስራት በመጀመሪያ ፔጅ ሌአውት ውስጥ እንገባና ከዛ ፔጅ ቦርደር የሚለውን ከነካን በኋላ እዚህ ውስጥ ካሉት ቦክስ የሚለውን እንጫንና ከስር አርት የሚለው ጋር የኦፕሽን ከርሰር አለች፣ እሷን እንመርጣታለን። ብዙ አይነት ነው ያለው እዚህ ውስጥ፣ የወደዳችሁትን አንዱን መምረጥ ትችላላችሁ። እኔ ይሄኛውን መርጫለሁ። ከዛ ኦኬ ከማለቴ በፊት ይሄኛው ፔጅ ቦርደር ሁሉም ጋር እንዲሆን ነው የፈለኩት ወይስ የመጀመሪያው ገጽ ላይ ብቻ ነው እንዲሆን የፈለኩት የሚለውን ለመምረጥ አፕላይ ቱ የሚለውን ከጎን የኦፕሽን ከርሰሯን እንነካትና እንመርጣለን ማለት ነው። ስለዚህ ፔጅ ቦርደር የሚያስፈልገን ከቨር ፔጁ ላይ ብቻ ስለሆነ ሌላ ቦታ አስፈላጊ አይደለም። ስለዚህ ዚህ ሴክሽን ፈርስት ፔጅ ኦንሊ የሚለውን እንመርጣለን። ኦኬ እንለዋለን ማለት ነው። በዚህ መልኩ ያስገባልናል። ነገር ግን እንደምታዩት ያው ከከቨር ፔጁ አላለፈም ማለት ነው። ስለዚህ በትክክል አስገብተናል። ፔጅ ቦርደር ከሰራን በኋላ የዩኒቨርሲቲያችን ስም እንጽፋለን። እኔ አዲስ አበባ ዩኒቨርሲቲ ስለሆንኩኝ አዲስ አበባ ዩኒቨርሲቲ ብዬ እጽፋለሁ። እናንተም የራሳችሁን ዩኒቨርሲቲ ጻፉ። እኔ አሁን እዚች ጋር በመሄድ ኮፒ ማድረግ እችላለሁ ማለት ነው። እንደዚህ ካመጣን በኋላ ጽሁፋችን ሰሌክት እናደርግና ኢንሰርት እንላለን። ከዛ በኋላ ከጎን ወርድ አርት የምትለውን በመሄድ እንነካለን። እዚህ ውስጥ ካሉት ዲዛይኖችን እንመርጣለን ማለት ነው። እኔ ይሄኛውን ዲዛይን መርጫለሁ። ከዛ ኦኬ እንለዋለን ማለት ነው። ከዛ በምታዩት መልኩ ያስቀምጥልኛል ማለት ነው። ሳይዙ እኔ በምፈልገው መልኩ ለማንቀሳቀስ እንዲያመቸኝ ግን ፔጅ ሌአውት የሚለውን እንነካና ከጎን ቴክስት ራፒንግ የምትለውን ከነካን በኋላ ስኩዌር እናደርጋለን። አሁን እንደምታዩት እንደፈለኩኝ ማንቀሳቀስ እችላለሁ ማለት ነው። ከላይ እንደዚህ አስተካክዬ ካስቀመጥኩት በኋላ ከስር ደግሞ የዩኒቨርሲቲያችን ሎጎ እናስገባለን። ይሄኛውን የወርድ ዶክመንት ስለሆነ በቀላሉ ሚኒማይዝ በማድረግ ሎጎአችን ያስቀመጥንበት ቦታ በመሄድ ኮፒ አድርገን መውሰድ እንችላለን። ካልሆነም ኢንሰርት ላይ ገብተን ፒክቸር የምትለውን ከነካን በኋላ ፒክቸራችን ያስቀመጥንበት ቦታ በመሄድ እናስገባዋለን ማለት ነው በቀላሉ። ፒክቸራችን ካስገባን በኋላ ልክ እንደ ቅድሙ ለማንቀሳቀስ እንዲያመቸን ፔጅ ሌአውት ውስጥ እንገባና ከጎን ቴክስት ራፒንግ የምትለውን ነክተን ከስር ስኩዌር የምትለውን እንመርጣለን ማለት ነው። አሁን እንደፈለግን ዲዛይኑን ማንቀሳቀስም መቀነስም መጨመርም እንችላለን። እኛ በምንፈልገው መልኩ አስተካክለን ካስቀመጥነው በኋላ ወደ ቀጣይ እንሄዳለን ማለት ነው። ከስር ደግሞ የሪሰርቻችን ታይትል እንጽፋለን። እኔ ከስር ኮፒ አድርጌ ማምጣት ስለምችል ከስር ኮፒ አድርጌ አመጣለሁ። አፌክት ኦፍ ማቴሪያል ማኔጅመንት ኦን ዘ ፕሮዳክቲቪቲ ኦፍ ዘ ኬዝ ኦፍ ሽነት ጋርመንት ፒኤልሲ ይላል። ይሄ ኮፒ አድርጌ ወስዳለሁ፣ ወደ ላይ ወስዳለሁ ማለት ነው። በነገራችን ላይ ለምሳሌነት የተጠቀምኩት ሳምፕል ሪሰርች ነው። ከጎግል ላይ ሰርች አድርጌ ነው የወሰድኩት። ምንም የቀየርኩትም የጨመርኩትም ነገር የለም። ዘን ፔስት ካደረኩኝ በኋላ ከዛ ከስር ኮሌጃችን እንጽፋለን። ኮሌጅ ኦፍ ቢዝነስ ኤንድ ኢኮኖሚክስ ስለሆነ እንደዛ ብዬ እጽፋለሁኝ። ቀጣይ ደግሞ ዲፓርትመንታችንን እንጽፍለታለን። ዲፓርትመንት ኦፍ ቢዝነስ አድሚኒስትሬሽን ነው። ከስር ሄጄ ኮፒ አድርጌ አመጣለሁ። እንደዚህ አስተካክለን ካስገባነው በኋላ እነዚህ ሶስቱንም ሰሌክት እናደርግና
በዚህኛው በኩል እንደዚህ እንደምታዩት ሌፍት ራይት እና ሴንተር የሚሉ ከርሰሮች አሉ። ከነዛ ውስጥ ሴንተር የሚለውን አደርገዋለሁ። የጽሁፋችን ፎንት ስታይሉ ደግሞ እናስተካክለዋለን። ሪሰርች ላይ የሚመከረው አብዛኛው ጊዜ ታይም ኒው ሮማን ነው። እኔ ቀደም ብዬ ታይም ኒው ሮማን ስላደረኩት ነው። ካላደረጋችሁት ግን ታይም ኒው ሮማን ታደርጉታላችሁ ማለት ነው። ፎንት ሳይዙ ደግሞ በጣም ካነሰባችሁ ከፍ ማድረግ ይጠበቅባችኋል ማለት ነው። ታይትል ላይ ርዕስ ላይ ምናምን ሲሆን ከ14 እስከ 16 ነው የሚመከረው። ስለዚህ እኔ 16 ላይ ስለነበር እዛው ላይ ተዋለው ማለት ነው። ደመቅ ብሎ እንዲታይ ደግሞ ቦልድ ማድረጋችሁ እንዳትረሱ። እኔ አሁን የኛ ቦልድ ስለሆነ እንደዚሁ ተዋለው ምንም የሚቀየር ነገር ስለሌለው ነው ማለት ነው። ከዛ ጽሁፋችን ጥብቅብቅ እንዳይል ኢንተር ያድርጌ ትንሽ ወርድና ከዛ ሌፍት አላይመንቷን እንመርጥና ኔም ብዬ እጽፋለሁ። ከዛ የሪሰርቸሩን ስም እንጽፋለን። እኔ እዚህ ጋር ያገኘሁት ስም ኮፒ አድርጌ ያመጣና እዚህ ጋር አስገባለሁኝ ማለት ነው። ከዛ ከስር የአድቫይዘራችን ስም እናስገባለን። እስከነ ማረጉ ነው የምናስገባው። ዶክተር ከሆነ ዶክተር፣ ፕሮፌሰር ከሆነ ፕሮፌሰር ብለን እንጽፋለን። እንደዚህ ጽፈን ከጨረስን በኋላ ኢንተር አድርገን እንወርድና ሰብሚት ዴት ብለን እንጽፋለን። ከዛ ከጻፍን በኋላ ወሩን ቀንና ዓመተ ምህረቱን እናስገባለን። ለምሳሌ እኔ ዲሴምበር 20 2026 ብዬ ጽፋለሁ። ዝም ብዬ ራንደምሊ ነው ያስገባሁት ይሄን። እናንተም የምትፈልጉትን ቀን የምታስገቡበትን ቀን መርጣችሁ መጻፍ ትችላላችሁ። ከዛ አንድ ኢንተር አድርገን እንወርድና ያላችሁበትን ቦታ ትጽፋላችሁ ማለት ነው። አዲስ አበባ ከሆናችሁ አዲስ አበባ ኢትዮጵያ፣ ባህር ዳር ከሆናችሁ ባህር ዳር ኢትዮጵያ ብላችሁ ትጽፋላችሁ ማለት ነው። እኔ አዲስ አበባ ስለሆንኩኝ አዲስ አበባ ኢትዮጵያ ብዬ ጽፋለሁ። አሁን በመጨረሻ የዩኒቨርሲቲያችን ሎጎ በዋተር ማርክ እናስገባለታለን። በዋተር ማርክ ለማስገባት በመጀመሪያ ፔጅ ሌአውት የሚለውን እንነካና ከዛ ዋተር ማርክ የሚለውን እንነካለን። ከዛ ወደታች ወረድ እንልና ከስተም ዋተር ማርክ የሚለውን እንመርጣለን። ከዛ ኖ ዋተር ማርክ ፒክቸር ዋተር ማርክ የሚለው ላይ ፒክቸር ዋተር ማርክ የሚለውን እንመርጥና ከዛ ከስር ሰሌክት ፒክቸር የሚለው ስንመርጥ ወደ ፋይል ይወስደናል ማለት ነው። ከዛ ያስቀመጥንበት ቦታ በመሄድ ያስቀመጥነው ፎቶ እንመርጣለን ማለት ነው። ከመረጥነው በኋላ ከስር ስኬል የሚለው ላይ 200 አደርገዋለሁኝ። ከዛ ከጎን ዋሽ አውት የሚለውን የራይት ምልክቷን ካጠፋናት ዋተር ማርካችን በደማቁ ነው የሚወጣው። ስለዚህ ጽሁፋችን ትንሽ ሊያደበዝዘው ስለሚችል አጥፍቼ ላሳያችሁና አብርቼውም ደግሞ አሳያችኋለሁ ማለት ነው ልዩነቱን እንድታዩት። ስለዚህ አሁን አጠፋውና ዘን ኦኬ ለዋለሁኝ ማለት ነው። በጣም ደመቅ ብሏል። ወደታች ወደ ጽሁፋችን ስንወርድ ትንሽ ያደበዝዘዋል ጽሁፋችን ማለት ነው። በደንብ ለማየት ሊያስቸግረን ስለሚችል ትንሽ ብናደበዝዘው አሪፍ ስለሆነ ሳይዙም ስላነሰብኝ ከፍ አደርገዋለሁ። እዚህ ላይ ዋተር ማርክ የሚለው ላይ እንነካና ከስር ከስተም ዋተር ማርክ የሚለው ላይ ከገባን በኋላ ከዛ መጀመሪያ ስኬሏን ከፍ እናደርጋታለን። እኔ 290 አደርገዋለሁ በቂ ነው ብዬ ስላሰብኩኝ። ከዛ ዋሽ አውት የሚለው ላይ ራይት አደርገዋለሁ ማለት ነው። ዘን ኦኬ እንለዋለን። እንደምታዩት ጽሁፋችን ብዙም አልደበዘዘም። ለኔ ይሄኛው ተመችቶኛል። ይሄኛውን መርጫለሁ። እናንተም ከሁለቱም የተመቻችሁን መምረጥ ትችላላችሁ። ግን ሁለተኛው ብትመርጡ ሞር የተሻለ ነው በእኔ በኩል። እንግዲህ በዚህ መልኩ እንደዚህ አይነት አትራክቲቭ የሆነ ከቨር ፔጅ ማይክሮሶፍት ኦፊስ ወርድን በመጠቀም ብቻ ማዘጋጀት ችለናል ማለት ነው። የዛሬ ሀሳብ ይሄንን ይመስል ነበር። ቀጣይ በሌላ ተመሳሳይ ቪዲዮ ተመልሼ እመጣለሁ። ፕሊዝ ለዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ቪዲዮ ብዙ ሰው ጋር እንዲደርስልኝ ላይክ በማድረግ እኔን ሰፖርት ማድረግ እንዳትረሱ። ሀሳብ አስተያየታችሁ ወይም እንድሰራላችሁ የምትፈልጉት ነገር ካለ ኮሜንት ሴክሽን ላይ አስቀምጡልኝ። እስከ ቪዲዮ መጨረሻ ድረስ ስለተከታተላችሁኝ አመሰግናለሁ። መልካም ጊዜ